አናካብድም፣ ቀለል ነው የምንለው። በዚህም ታጅበን አንገባም። ምንም ነጠላ ቀጥ ብለን እንገባለን። ጌታ ያልሰራውን ስራ አታሰራን። የሌለ ፕሮግራም አታውጣብን። ብቻችንን እንመጣለን። ቃል ሰብኳል ብሎ የሚገለኝ ገዳይ ካለ ፈቃደኛ ነኝ። ምን አይነት ጣጣ ነው የመጣብን ዘንድ? በዚህ ጋር የሆነ ሰውዬ የምትታጀብ ከሆነ ችግር አለብን። የተበደርከውን የሰውን ብድር መልስና ና እንጂ ልክ ነኝ እንዴ? የተበደረ መዓት በሚሊዮን የሚቆጠሩ ገንዘቦች አሉ። አልከፍልም ስላለ ተናደው የሚፈልጉ ሰዎች ስላሉ እንጂ እንጂ ወንጌል ሰብከ ለምን ትታጀባል? ንገረኝ አንተ ለምን ትታጀባል? ኢየሱስን አውርተህ ለምን ትታጀባል? በኢየሱስ አረ ሼም ነው በእናትህ። ለምን ትታጀባል? ወንጌል ሰብኮ ሰው ለምን ይታጀባል? ሲጀመር አገልጋይነት ክብር መሰለን አይደለም። ምን የሌላን ነገር ለእንትን ለማለት አትሞክር። አንድ ለገዛ ማንነት እኮ ባሪያ ሰራተኛ ሆኖ መኖር ማለት እኮ ነው። በቃ ለገዛን እውነት ባሪያና ሰራተኛ ፈቃዳችንን ለፈቃዱ ሰጥተን ክብር ነው የታለ። አብይን አጅቡ፣ የአገር መሪ ነው። ልከረል ነው እንዴ? ፕራይም ሚኒስተራችንን ምን አርጉ? አጅቡ። በቃ ማጀብ ናፍቆት ካለብህ አጅቢት። እኛን ግን ለቀቅ አድርገን ለቀቅ። ስራ ፈቱላ ወንበዴ ተረፍ እንጂ ደስ አይልም። አረ እንደዚህ አልተማርንም እኛ። አባቶቻችን እና አባባ ኬዳሞ ይህንን ትምህርት አላስተማሩንም። በተአምር አልተማርንም። ተምረሃል እንዴ? ቃልዮት አይደለም በኢየሱስ ክርስቶስ ቢላሽ ነው። የለም ሌላ አገር ላይ ሌላ ነገር በል። እኔ የደቡብ ልጅ ነኝ። እኔን ትምህርት ተምሬ አልመጣው። ኢየሱስም ልታጀብ ብሎ ነው እንዴ ፓስተር የታጀቡ? አንዳንዶች ስለበሉ ስለጠጡ ስራ ፈቱላ ላለ መስራት ያለው እንትን ሁሉ አጋፊ። ወይ ለክብር አይሆን ወይ ለምን ያም ሆነ እኛን ለቀቅ አድርጉን። እጀባውን ተውና ወደ ጸሎት ሂድ። ተውና ወደ ስራ ግባ። ጨርሰ ቶሎ ብለህ ለፕሮግራም ጨርሰ። ይሄ እውነትም ሲነገር እዚህ ውስጥ ላይ የሚያኮርፍ አለ። አኩርፍ። ምንም አታመጣም። ውሃም ደፍርሶ ነው የሚጠራው። እውነቱ ግን ይሄ ነው። አለቀ አለቀ አለቀ። ኮካን የግድ ስፕራይት ነው ብለህ ልታጠጣኝ እንዳትሞክር። እውነቴን እኮ ነው።